እንግዲህ በዚህ በሰማያዊው በቀዩም በራሱ ሻርፕ መጠቀም ትችላላችሁ። በጣም ነው የሚያምሩት። ቀለል ያሉ ናቸው እነዚህ የምናስመርታቸው የኛ ሽፎኖች። በዛ ላይ ደግሞ እንደኛ አይነት ጥሩ ወገብ እንዲኖራችሁ ያግዛችኋል። እነዚህ ሽፎኖች ስለብሱ ወገባችሁ ላይ ሂዶ እያዝም ያደረገው ነገር የተከማቸውን ስባቅለት ሸንቃጣ እንድትሆኑ ይረዳችኋል። ስለሆነ የሌን ሽፎኖች በመግዛት ስባችሁን አቅልጡ ላለሁኝ። በነጋጠርም እንግዲህ ደግሞ በዚች ሻርፕ ማች አድርጌዋለሁ። የሚሆነው እንደምትወዱት አልጠራጠርም። ይሄ ሁለተኛው ሽፎኔ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የረምላ ለማ ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? ዛሬ እንግዲህ እንደምታዩት ፏፏ ብዬ ነው የመጣሁት። በወርደ ጠባቦቹ በፍላወር ጨርቅ የተሰራ ጨርቅ ነው ለብሼ የመጣሁት። ሻርፖቹ ባለፈው ካሳየኋችሁ ከ2500 እስከ 3000 ባልኳችሁ ዘሮች ነው። ይሄኛው ደግሞ ባለ 3500 ወርደ ጠባብ ሻይን የሚያደርግ ቀሚስ ነው ይዤላችሁ የመጣሁት። እንደምትወዱት አልጠራጠርም። ሴትየው እኔ ልውጣ አንቺ ተወጪ። ምን አይነት ጋር ነው ባናዳችሁ። እንግዲህ ይሄ የምታዩት ወርደ ጠባብ ነው። ሻይን የሚያደርግ ጨርቅ ነው። ቀረብ አድርጌ በኋላ ሳያችኋለሁ። በጣም ነው የሚያምረው ማለት ነው። እንግዲህ በእነዚህ በ3500 ናቸው። ሻርፖቹ ደግሞ ይሄ የለበስኩት ሻርፕ 3000 ነው የሚሸጠው። በነገራችን ላይ ያው በዚህም ማድረግ ትችላላችሁ። በ1200ዎቹም በ1500ዎቹም ሻርፕ ማጣገም ትችላላችሁ። ያው እኔ እንደዚህ ላሳያችሁ ብዬ ነው ስለማይንሸራተት። በቃ ለእናቶች በጣም ምቹ ነው። በቃ እንደዚህ ጣል አድርገው አትራሱ መልበስ ይችላሉ። ኢንሻአላህ እስኪ ይሄ የመጀመሪያው ነው። ብዙ ስለሆነ ማሳያችሁ የወደዳችሁትን 1 2 3 ብላችሁ ምርጫችሁን አስቀምጡልኝ። ኢንሻአላህ ያው እንደኔ ጎማ ወገቡ ላይ ያለው እንደምታዩት ወገቡ ጎማ ነው። ለቀጭን ሴት ማሰር ይችላሉ። እንደኔ ሸንቃጣ ከሆኑ ደግሞ ኖርማሊ እንደዚህ መልበስ ይችላሉ ማለት ነው። እንግዲህ አሁን ደግሞ እንደምታዩት በዛው በወርደ ጠባቡ ሆኖ በ5 ሜትር የተሰራ ሽፎን ነው ለብሼ የመጣሁት። በጣም ነው የሚያምረው። አያችሁት? እንደምትወዱት አልጠራጠርም። እንግዲህ ደግሞ በዚች ሻርፕ ማች አድርጌዋለሁ። በጣም ነው የሚያምረው። ሻርፑ ጋር ማች ሲሆን ከፊቱ በሽንሽን ነው በዚህ የተሰራው። ወገቡ ሽንሽን አለው፣ ማሰሪያ ያለው፣ ዚፕ አለው። ለወፍራምም ለቀጭንም ለሁሉም ሰው ነው የሚሆነው። እንደምትወዱት አልጠራጠርም። ይሄ ሁለተኛው ሽፎኔ ነው። 1 2 እያላችሁ የወደዳችሁትን ታስቀምጡልኛላችሁ። እንግዲህ ኢድም አረፋም አለ፣ ለክርስቲያኖችም ጥምቀትም ብዙ በዓሎች ስላሉ ኢንሻአላህ ሽፎን የምትፈልጉ ከስር በሚቀመጥላችሁ ቁጥር ይዘዙ። ኢንሻአላህ ወደ ሶስተኛው እንሄዳለን። እንግዲህ ሶስተኛ ልብሳችን ላይ መተናል። እንደምታዩት እቺ ደግሞ ቅልጥፍ ያለች የምታምር ናት። በነገራችን ላይ እዚህ ጋር ያለው ስታይላቸው ሁሉም ይለያያሉ። እቺ ፊት ለፊቷ ሽንሽን አላት፣ ጌጥ አላት። በኦሞ ከለር ሻርፕ ብትለብሱት ያምራል። ኖርማሊ ይሄ ሰማያዊም ከለር ስላለው ዶቃም ስላለው በዶቃም እንድታዩት ብዬ ነው ያመጣሁላችሁ። በጣም ፍክት ያለች ናት። በጣም ነው የሚያማምሩት። በነገራችን ላይ ጨርቆቹ መርጬ አስፈልጌ ነው ያሰራኋቸው። አሁን ላይ ገበያ ላይ የሉም። ምርታቸው እኔ ጋር ብቻ ነው የሚገኘው። እነዚህ ልብሶች ለማግኘት እኔም ብቻ ነው ኮንታክት ማድረግ የምትችሉት። ለምን የሉም ነው የምላችሁ። በቃ እኛ ነን እንደዚህ በትዕዛዝ የምናስመርታቸው የኛን ሽፎኖች። በዛ ላይ ደግሞ እንደኛ አይነት ጥሩ ወገብ እንዲኖራችሁ ያግዛችኋል። እነዚህ ሽፎኖች ስለብሱ ወገባችሁ ላይ ሂዶ እያዝም ያደረገው ነገር የተከማቸውን ስብ በማቅለጥ ሸንቃጣ እንድትሆኑ ይረዳችኋል። ስለሆነ የሌን ሽፎኖች በመግዛት ስባችሁን አቅልጡ ላለሁኝ። በነገራችን ላይ ለእናቶቻችሁ ያው የገጠር እናቶች የታወቁ ናቸው፣ ጥንቅሽ ናቸው። ወገባቸው ቅጥል ያለ ነው። ይብላይ ለእናንተ እንጂ ከላይ ምንድነው የሚባለው እራስ ከብዶ እግር ባዶ ለሆናችሁ ስለሆነ። አሁን ደግሞ የምታዩኝ እንግዲህ በጎመኔ ናት። በጣም ነው የምታምረው። ከለር አላት። በነገራችን ላይ 3 አይነት ከለር አላቸው እነዚህ። ፒንክ አለው፣ ቀይ አለው፣ ወደ ሰማያዊ ከለር አለው ማለት ነው። እንግዲህ በዚህ በሰማያዊው በቀዩም በራሱ ሻርፕ መጠቀም ትችላላችሁ። በጣም ነው የሚያምሩት። ቀለል ያሉ ናቸው እነዚህ። በቃ ቁመታቸውን ረጅም ያስደረኩበት ምክንያት በነገራችን ላይ ሁሉም ሰው እንደኔ አይደለም። ረጅም እናቶች አሉ፣ ቀጭን ወፍራም አሉና ሳይዛቸውን 3 አይነት ነው ያደረኩት። ረጅም፣ አጭር፣ መካከለኛ በሚል ማለት ነው። ለወፍራሞች ለቀቅ ያላለ፣ ለቀጭኖች ደግሞ እንደዚህ ቀጠን ተደርጎ ይተሰራለ ማለት ነው። እና እንደምታዩት ነው። ይሄ እንደምትወዱት አልጠራጠርም። በጣም ነው የሚያምረው። ይሄ እንግዲህ 3ኛ ነው፣ 4ኛችን ነው።
5ኛውን እንይ። የወደዳችሁን በቁጥር አስቀምጡልኝ፣ ደውሉ። በነገራችን ላይ እነዚህ ሽፎኖች እኔ ጋር ብቻ ነው የሚገኙት። ደግሞ የምታዩት እንግዲህ ኖርማሊ የፒንክ ናት። ብዙ አይነት ከለር አለው፣ ወይ ነጸጅም አለው። ምናልባት ለእናንተ ካልታያችሁ ቬጅ አለው። በብዙ አይነት ሻርፕ አድርጋችሁ መልበስ ትችላላችሁ። በጣም ነው የሚያምሩት እነዚህ። ያው ወገባቸው ጎማ አለው። ከፊት ስታይላቸው የተለያየ ነው። ለወፍራምም ለቀጭንም ይሆናሉ። ልቅቅ ያሉ ናቸው። እኔ በጣም ነው የተመቹኝ እነዚህ ስታይሎች፣ በጣም ነው የወደድኳቸው። እንደምታዩት ነው፣ በጣም ያምራል። ልብስነቱን አሳያችኋለሁኝ። ሂጃቦቹን በፈለጋችሁት መልበስ ትችላላችሁ። በጣም ብዙ አይነት ሂጃቦችን ማሳየቻችኋለሁኝ። ምሳሌ በቀይ ብንለብሰው ብለን ብናስብ በቀይ እንልበስና እንየው። ይሄ ኖርማሊ በቀይም ቢለበስ እንደዚህ ነው። እነዚህ ሻርፖች በጣም ነው የሚያምሩት። ምንም ነው የማይንሸራተቱት። በነገራችን ላይ ሻርፖቹ በጣም ቆንጆ ናቸው። ውበታቸው እንተውት፣ ሱብሃንአላህ ልነግራችሁ አልችልም። እኔ ጨርሻቸው ነበር። 2 ነው የቀሩኝ። አንዷ አይኔ ናት፣ አንድ ናት ያለችው። እንግዲህ እድለኛ የሆነ ሰው ይችን ይወስዳል ማለት ነው። እንደምታዩት ነው፣ በጣም ነው የሚያምረው። እንደገና ደግሞ በቬጅም መልበስ እንችላለን። በቬጅ እንልበሳት እስኪ ደግሞ ያችሁት። ኖርማሊ ቬጁ ራሱ እነዚህ ቬጆቹ በጣም ነው የሚያምሩት። አይንሸራተቱም ብያቸዋለሁ። ሁሉም ሻርፖች አይንሸራተቱም። ዲዛይናቸው በጣም ነው የሚያምረው። ቆንጆ ናቸው። በቃ ለእናቶች እንደዚህ አንዳንድ ቦታ ሲሄዱ እንደዚህ አጣፍተውት ይሄዳሉ ማለት ነው። እንግዲህ ውበቱ ድፍት ያለ ነው፣ እንደምታዩት ነው ይላሉ ማለት ነው። እና እንደዚህ ያደርጋችሁ ትለብሱታላችሁ። በቬጅም መልበስ ትችላላችሁ። ያው በራሱ በፒንክም ካላችሁ ፒንክ አለ። በፒንክ ለብሻ አሳያችኋለሁ። ግን ያው ኖርማሊ ሁሉ ጊዜ አንድ አይነት ራሱን በራሱ መሆን የለበትም። ትንሽ ወደሚቀርበው ከለር ማድላት እንችላለን ማለት ነው። እና ብዙ አይነት ሂጃብ ነው ያለው ብያችኋለሁኝ። ብዙ አይነት ሂጃብ ነው የመጡት። እንግዲህ ቱርክም የትም መሄድ አልቀረም ፓስፖርት ስለሌለኝ እንጂ ከቱርክም ከሳውዲም ከዱባይም እንደው በቃ አለ ከሚባለው ቦታ አስመጣለሁ። ከዚህ በኋላ እዚህ እኔ ጋር የሌለ የለም የሚባልበት ቦታ ነው መሆን ያለበት ብዬ ነው የማስበው። በዚህም እንዴት እንደሚያምር እነዚህንም በትልቁ እንደዚህ አጣፍተው መልበስ ይችላሉ። ዘቅዝቀውን በዚህ መልበስ ይችላሉ። ያው ይሄንን ጌጡን ከፊት ያላረግም ካሉ እንደዚህም መልበስ ይችላሉ። ትልቅ ነው በነገራችን ላይ። ያው እንደዚህ አድርገው መልበስ ይችላሉ። ከዛ ውጭ ይሄ ብሉ ብላክም አለው አሳይቻችኋለሁ። ጌጡ በጣም ነው የሚያምረው። በቃ የብሉ ብላኩ ራሱ በጣም ቆንጆ ነው። ይሄ ዝም ያለ ከለር ለሚወድ ሰው በጣም ነው የሚያምረው። እንደምታዩት ነው እቹት፣ በጣም ቆንጆ ነው። በጣም ያምራል። እና ብዙ አይነት ከለር አለ። ያው ሻርፖቹ ብዙ አይነት ከለር አላቸው ብያችኋለሁ። ይሄም ከለር አለ፣ በዚህም ከለር አለ። በጣም ነው የሚያማምሩት። ትልልቅ ናቸው። እንደምታዩቸው ናቸው። እና 2700 3000 እነዚህ ፈርጥ ያላቸው 3000 በእነዚህም እንደዛ 2700 አሉ። ብዙ አይነት ዲዛይን አላቸው። መደወል ማዘዝ ትችላላችሁ በማንኛውም ሰዓት። ከ1200 እስከ 1500 አሉኝ። በነገራችን ላይ ያው ውዱን እነዚህን ሰዎች አምጡ ስላሉኝ ነው ያመጣኋቸው። በትዕዛዝ ታዝዤ ነው። ያው በዛ አድርጌ አምጥቻቸው ነው ማለት ነው። እነዚህን ኢንሻአላህ እንግዲህ አሁን ከለቀኳቸው ውስጥ የወደዳችሁትን ይሄን ወድጃለሁ ብላችሁ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።